بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله ይሄ የመርከዝ እስማኤል አረጋ የተከታታይ ቃዒደቱ ኑራንያ ትምህርት ክፍል 2 ይሆናል። ትናንትና በባለፈው ደርሳችን ስለ መግቢያው ክፍል 1 ተመልክተናል። ዛሬ ክፍል 2ን የምንመለከት ይሆናል ኢንሻአላሁ ተዓላ ማለት ነው። እንግዲህ ክፍል 2 ላይ ማለት ነው ተመግባታችን በፊት ሸሁ ቢስሚላሂር ራህማኒር ራሂም ብለው ጀምረዋል። ሸሁ እንግዲህ እንደሚታወቀው በቢስሚላሂር ራህማኒር ራሂም ጀምረዋል። ቢስሚላሂር ራህማኒር ራሂም ያሉበት ምክንያት ምንድነው? ኢክቲዳእ ቢኪታቢላህ ወሱነቲ ረሱሉላህ ሰለላሁ ዐለይሂ ወሰለም ነው። የአላህ ሱብሓነሁ ወተዓላን ኪታብ ቁርአን ለመከተል ሲባልና እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለምን ሐዲሳቸውን ለመከተል ሲባል ነው ማለት ነው። የአላህ ሱብሓነሁ ወተዓላ ኪታብ ከ114 ሱራዎች 113ቱ በቢስሚላሂር ራህማኒር ራሂም ነው የተጀመሩት። እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም መልእክት ሲልኩ ቢስሚላሂር ራህማኒር ራሂም ነበር የሚጀምሩት። እቺ እንግዲህ ባዋ ማለት ነው ሐርፈል ጀር ይሏታል። ለኢስቲዓና ለመታገዝ ነው። እንግዲህ ይሄን ኪታብ ጽፍ ባላ ታግዤ ነው መጽፈው አሉ። እኛ ደግሞ ስንቀራ እንዲገራልን እንዳይከብድብን እንድንቀራው እንድንሐፍዘው እንድናሳፍዘው ቁርአናችን በዚህ እንዲያገራልን ማን ነው በማን የምንታገዘው? በአላህ ሱብሓነሁ ወተዓላ ነው የምንታገዘው። ታላህ ሱብሓነሁ ወተዓላ ውጭ ማን ነው ሸህ ገሬ ነብይ ወልይ ምናምን የሚባል ነገር መታገዣ እሰላላለ ማለት ነው። እንደዚሁም አጅሩን የውመል ቂያማ የሚሰጠን አላህ ሱብሓነሁ ወተዓላ አጅሩን ታላህ ፈልገን ነው ብለን እንጀምራለን ማለት ነው ቂራአታችንን። እንግዲህ ቢስሚላህ ስንል እንግዲህ አላህ ሱብሓነሁ ወተዓላ ብሎ ማለት ነው አልኢላህ ማለት ነው። በእውነት የሚመለክ አምላክ ማለት ነው። በእውነት ተገብቶት መመለክ ተገብቶት በእውነት የሚመለክ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው ማለት ነው። እና በሱ ስሞች አሉት። በስሞቹ ታግዘን ቂራአታችንን እንጀምራለን ማለት ነው። ሸው ምን አሉ? ጽሁፌን እጀምራለሁ ኪታቤን ልጽፍ እጀምራለሁ። እኛ ደግሞ ቂራአታችንን እንጀምራለን። አርራህማን ስንል ደግሞ ረህመተን ዋሲዓ ነው። ረህመቱ ሰፊ እዝነት ባለቤት በሆነው አላህ በሙእሚኑም ለካፊሩም በሚያዝነው እዝነቱ ማለት ነው ታግዘን ቂራአታችንን እንጀምራለን ማለት ነው። አርራሂም ማለት ረህመተል ዋሲላ ነው። ያንን ያዘነውን እዝነቱን ለባሮቹ አድራሽ። የሰው ልጅ ቢያዝን አላህ ሱብሓነሁ ወተዓላ ተፈለገ ላዘነለት አካል ማድረስ አይችልም። አላህ ሱብሓነሁ ወተዓላ ግን ታዘነልን ለፈለገው አካል ያንን ያዘነውን እዝነቱን ማድረስ ይችላል ማለት ነው። አርራሂም ማለት እንግዲህ ወይም በጀነት ለሙእሚኖች ብቻ የሚያዝንላቸው እዝነት ተብሎ ተፈስሯል። ናም እና በቢስሚላሂር ራህማኒር ራሂም ጀመሩ ማለት ነው። አደርሱል አወል ብሎ ማለት አደርስ ማለት ትምህርት ነው። አወል የመጀመሪያው ትምህርት ሁሩፉል ሂጃኢል ሙፍረዳ ሁሩፍ ማለት ሆሄያቶች ማለት ነው። ሂጃ የአረበኛ ፊደላቶች አልሙፍረዳት ብቻ ለብቻ ነጥል አሊፍ ባ ታ ሳ ለብቻ ለብቻቸው ነው ማለት ነው። ነጥል ሆነው የመጡት ማለት ነው። ናም እዚህ ቦታ ላይ እንግዲህ ማወቅ ያለብን ነገር ደርሱን ተመጀመራችን በፊት የፊደላት ቅርጽ ማወቅ ግዴታ ይሆናል። እንደዚሁም አጻጻፉን ማወቅ ግዴታ ይሆናል ማለት ነው። የአሊፍ ቅርጽ አጻጻፏ እንዴት ነው? ባ እንዴት ያለች ናት? ታ ነጥቧ አጻጻፏ የጂም የስን የተለያዩ የሁሉም ፊደላቶች አጻጻፋቸው ቅርጻቸው እንዴት ነው የሚለው ማወቅ ያስፈልጋል። ሌላኛው ደግሞ ምንድነው? ስማቸውን ማወቅ ያስፈልጋል ማለት ነው። ስማቸው የሚባለው ደግሞ ምንድነው? ይሄ ታላይ በኩል በቀይ የተጻፈው ማለት ነው። ይሄው አሊፍ ላይ አሊፍ ተብሎ በቀይ ተጽፏል። ተላይ ባላይ ተጽፏል። ታላይ ተጽፏል። ሳላይ ተጽፏል። እነዚህ በቀይ ተላይ የተጻፉት የፊደሉ ስም ነው ማለት ነው። ቁርአኑን ሳይሆን በቁርአን አቀራር ሳይሆን የሚቀሩት በቃይዳ አቀራር ነውና ስማቸውን ማወቅ ያስፈልጋል ማለት ነው። ስማቸውን ማወቅ ያስፈልጋል። ስማቸውን ማወቅ አለብን ማለት ነው። ና በስማቸው ስንቀራቸውና አሁን ለምሳሌ አ በ ተ ሰ ሳይሆን ነው አሊፍ ባ ታ እያልን ነው የምንቀረውና ስማቸውን ማወቅ ያስፈልጋል ነው። ሌላኛው እዚህ ባብ ላይ የምንማረው ትምህርት ምንድነው? የአረበኛ ፊደላቶች ብዛታቸው ስንት ነው የሚለውን ነው። ብዛታቸውን ስንቆጥራቸው ማለት ነው 1 2 3 4 ምናምን ብለን ስንቆጥራቸው እስከያ ድረስ ማለት ነው 29 ናቸው። ግን 20 ሽቦ ይሄ ማለት ነው ኸሊል ኢብኑ አህመድ ማለት ነው 28 ናቸው ብለው ሂደዋል ማለት ነው። 28 ናቸው ብለው ሂደዋል። ያንንም ያሉበት ምክንያት አስቀምጠዋል ማለት ነው። 28 ያሉበት ምክንያት አሊፍ ማለት ነው በሐምዛ ትነበባለች አሉ። አዝጋ አሁን ለምሳሌ እንደምትመለከቷት አሊፍ አለች ማለት ነው። እንደምትመለከቷት ይውዝጋ አሊፍ አለች አላህ ላይ ማለት ነው። እዚህ ጋር ረህማንም አሊፍ አለች። እዚህ ማረሂም ላይ አሊፍ አለች። አሊፍላህ አሊፍ الرحمن አሊፍ الرحيم ሳይሆን ምለው ቀጥታ አላህ الرحمن الرحيم ብዬ ነው የምቀረው። ቀጥታ አ ብዬ ነው የምቀረው። ስለዚህ አሊፍ ማለት ነው በሐምዛ ስለምትነበብ ማለት ነው። አሊፍ በሐምዛ ስለምትነበብ አሊፍ ወደ ሐምዛ ትገባለች። ስለዚህ አሊፍና ሐምዛን አንድ አድርገን እንቆጥራቸዋለን ብለው አሉ። ማናቸው እንደዛ ያሉት? ኸሊድ ኢብኑ አህመድ ማለት ነው። ኸሊድ ኢብኑ አህመድ እንግዲህ አንድ ተማሪያቸው ማን ነው? ሽወይህ የሚባል ተማሪ ያላቸው። ሽወይህም ሉጋ ላይ በጣም ለየት ያለ ብቃት ነበራቸው። ኸሊድ ኢብኑ አህመድ እንግዲህ ለመጀመሪያ ጊዜ ፈትሐ ከስራ ዶማን ያስቀመጡ ሸኽ ናቸው ማለት ነው።
ተማሪያቸው አስተማሪውን ኸሊል ኢብኑ አሕመድ ሽቦይሄ ማለት ነው። አስተማሪውን ኸሊል ኢብኑ አሕመድን ሲያደንቃቸው ዛቀል ኹሩፍ ይላቸዋል። የሰው ልጅ በተፈጥሮ ወይ ምግብ ወይ ውሃ ወይ የሚበላ ወይ የሚጠጣ ነገር ነው የሚቀምሰው አይደል? ሽቦይሄ ግን አስተማሪውን ፊደላቶችን ቀምሰዋቸዋል ይላል። ያም ያለበት ምክንያት እያንዳንዱ ፊደላቶች ከቦታቸው ፈትሸው ባህሪያቸውን መኻረጃቸውን ጠብቀው አውጥተዋቸዋል ቀርተዋቸዋል ይላል ማለት ነው። እና ኸሊል ኢብኑ አሕመድ ግን ሽቦይሄ ግን የእሳቸው ተማሪ ሆኖ 29 ናቸው ይላል። 29 ያለበት የራሱ ምክንያት አለ። 29 ያለበት ምክንያት አንደኛ አጻጻፋቸው ይለያያል ነው። አሊፍ እንግዲህ እንደምትመለከቷት አንድ ነች አጻጻፏ ማለት ነው። የቆመች ነች። አንድ ቁጥር የቆመች ነች ገረች ማለት ነው። እና ይቺ አሊፍ አጻጻፏ ይቺ ነች ማለት ነው። የአሊፍ አጻጻፍ ይሄ ነው ማለት ነው። ሐምዛ ግን በአራት አይነት ሁኔታ ተጽፋ ትመጣለች ይላል። የሐምዛን አጻጻፍ ስንመለከት የሐምዛን አጻጻፍ ስንመለከት እንግዲህ በዚህ በአራቱም ሁኔታ ሐምዛ ተጽፋ ትመጣለች ማለት ነው። ዋው ላይ ተቀምጣ ትመጣለች፣ አሊፍ ላይ ተቀምጣ ትመጣለች እንደምትመለከቷት፣ ያ ላይ ተቀምጣ ትመጣለች፣ እንደዚሁም ሐምዛ ብቻዋንም ተጽፋ ትመጣለች። በአራቱም አይነት አጻጻፍ ሁኔታ ተጽፋ ትመጣለች። ዋውስ አሊፍ ግን ማለት ነው ተጽፋ የምናገኛት አንድ ቁጥር ብቻ ነው ተጽፋ የምታገኛት አንድ አይነት አጻጻፍ ብቻ ነው ያላት ማለት ነው። ስለዚህ አሊፍና ሐምዛ አጻጻፋቸው ተለያየ ማለት ነው። ሌላኛው ደግሞ ማለት ነው መውጫ ቦታቸው ይለያያል ይለናል ማለት ነው። እንግዲህ እንደምትመለከቱት ይሄ ጉሮሯችን ነው፣ ይሄ አፋችን ነው፣ ይሄ ዝጋ ጉሮሯችን ነው። ተዚህ ጀምሮ እስከዚህ ድረስ ጉሮሯችን ነው። ጉሮሮ ለሶስት ይከፈላል። አቅሰል ሐልቅ፣ ወሰል ሐልቅ እና አድነል ሐልቅ። ሐምዛ እንግዲህ እንደምትመለከቷት እዚህ ነው ያለችው። ሐምዛ ይው ዝጋ ነው የምትወጣው ማለት ነው። ከጉሮሯችን ከመጨረሻ ክፍል አቅሰል ሐልቅ ነው የምትወጣው። ሐምዛ የምትወጣው ከጉሮሯችን ከመጨረሻ ክፍል ወይም አቅሰል ሐልቅ ሲሆን አሊፍ ደግሞ የምትወጣው ማለት ነው። ነዓም አሊፍ ደግሞ ከጀውፍ ከሚባለው ቦታ ትወጣለች ማለት ነው። ጀውፍ የሚባለው ቦታ እንዴት ነው? ከአፋችን ጀምሮ ማለት ነው እስከ ጉሮሯችን መጨረሻ ሐምዛ ነበር የምወጣው። ከአፋችን ጀምሮ እስከ ጉሮሯችን መጨረሻ ድረስ ይሄ በአረንጓዴ ፓርክ አድርጌ ላኩላችሁ ማለት ነው። ከአፋችን ጀምሮ እስከ ጉሮሯችን መጨረሻ ድረስ ባለው ባዶ ስርፋ አሊፍ ትወጣለች። ስለዚህ መውጫ ቦታቸው ተለያየ ማለት ነው። የአሊፍ መውጫ ከዚህ ካፋችን ጀምሮ እስከ ጉሮሯችን ባለው ባዶ ክፍል ቦታ ትወጣለች። ሐምዛ ደግሞ የምትወጣው ከአቅሰል ሐልቅ ወይም ዝጋ ከሚታየው ከጉሮሯችን መጨረሻ ክፍል ነው የምትወጣው ማለት ነው። ናም እና መውጫ ቦታቸው ስለሚለያይ ማለት ነው የአረበኛ ፊደላቶች ማለት ነው ለስንት ይከፈላሉ ማለት ነው? የአረበኛ ፊደላቶች ለ28 ሳይሆን 29 ናቸው። አንደኛ አጻጻፋቸው ይለያያል፣ ሁለተኛ ደግሞ መውጫ ቦታቸው ይለያያል ማለት ነው። ለዛ ሲባል የአረበኛ ፊደላቶች ስንት ናቸው ማለት ነው? 29 ናቸው ማለት ነው። እኛም 29 የተባለው ነው የምናየው ማለት ነው። ሌላኛው በቀጣይ ቪዲዮ የምንማረው ምንድነው? ስለ ሲፈተል ኹሩፍ ይሆናል። ሲፈተል ኹሩፍ እንግዲህ የፊደላት ባህሪ ማለት ነው። የፊደላት ባህሪ እንግዲህ በጥቅሉ ለሁለት ይከፈላል። ተቃራኒ ያላቸውና ተቃራኒ የሌላቸው ተብሎ ማለት ነው። ተቃራኒ ያላቸው ከድምፅ ፍሰት አንጻር ተብሎ ይከፈላል። ከአየር ፍሰት አንጻር ተብሎ ይከፈላል። ከድምፅ አቅጣጫ አንጻር ተብሎ ይከፈላል። ከምላሳችን ድምፅ ተቆጣጥሮ በማስቀረቱ አንጻር ይዞ በማስቀረቱ አንጻር ማለት ነው። የአረበኛ ንግግር ነው አይደለም በሚለው አንጻር ማለት ነው። አረቦች ተናግረውታል አልተናገሩትም በሚለው አንጻር። እንደዚሁም ተቃራኒ የሌላቸው ማለት ነው። እንደዚህ 8 አሉ። በዚህ ስር ደግሞ 11 አሉ። በቀጣይ ቪዲዮ የሁሉንም ዝርዝር አድርገን የምንማር ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው ሸር እያደረጋችሁ ላልተማሩ ሰዎች ማለት ነው እያደረሳችሁ ማለት ነው። በዚች ቪዲዮ ምክንያት ትምህርታቸውን ተምረው ማለት ነው ቁርአናቸውን እንዲያስተካክሉ ኸይሩኩም መን ተዐለመ አልቁርአን ወዐለመ እናንተ የተሻለ ሰው ብሎ ማለት ቁርአን ተምሮ ያስተማረው ነው ስለተባለ ማለት ነው። ወረቲል ቁርአን ተርቲላ ነው ነብዩ አላህ Subhanahu Wa Ta'ala ቁርአን እያስተነተናችሁ እየረጋ ባለ ድምጽ ቅሩ ነው የተባለውና ሁላችንም ሸር በማድረግ አጅሩን ከአላህ Subhanahu Wa Ta'ala ተካፋይ እንሆን። አጅሩን አላህ Subhanahu Wa Ta'ala የውመል ቂያማ የምናገኝ አላህ ያድርገን። አንድ ሐሰና አቶ ጀሃነምን የሚወርድ ሰው አለ ተብለናል ማለት ነው። እና ይሄ ማለት ምንድነው? በቀጣይ እስከምንገናኝ ድረስ ሸር እያደረጋችሁ ቪዲዮውን ማለት ነው ሌሎች ያልተማሩ ሰዎች ተምረው ቂራታቸውን እንዲያስተካክሉ እንደዚሁም የተጅዊድ ግንዛቤ እንዲኖራቸው ሸር እያደረጋችሁ እናንተም ለመከታተል ሞክሩ። በቀጣይ በክፍል 3 የምንገናኝ ይሆናል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን። ሰላም አለይኩም ወራህመቱላሂ ወበረካቱ።